ሬስቶራንት ገብታችሁ አዲስ ነገር መሞከር ፈልጋችሁ ግን የተሰጣችሁ ሜኑ ላይ ፎቶ ወይም ዲስክሪፕሽን በማጣት ምን አይነት ምግብ እንደሆነ ለማወቅ ወይም ደግሞ ምግብ ለመምረጥ ተቸግራችሁ ወይም ደግሞ አንድ ምግብ መብላት አምሯችሁ ያንን ምግብ የት እንደምትበሉ ለማወቅ በተለያዩ ሶሻል ሚዲያ እና ቲክታክ ላይ አይ ቲንክ ለብዙ ሰዓት ስትፈልጉ ቆይታችሁ ሊሆን ይችላል። ሶ አገስ ብቻችሁን አይደላችሁም። ሶ ዛሬ ይሄን ሶልቭ የሚያደርግ አዲስ ቢዝነስ ይዤላችሁ መጥቻለሁ። ሶ ሌትስ ጎ። Hi, Anthan እባላለሁ. Welcome to the next idea. This is not just a motivational series አይደለም. We are going to build a web business. ዛሬ ደግሞ የመጀመሪያ ቢዝነሳችንን እንጀምራለን። ሶ አሜኑኮ ይባላል። የዲጂታል ሜኑ ፕላትፎርም ነው ለኢትዮጵያን ሬስቶራንቶች እና ለተለያዩ ኦንላይን ቢዝነስ ላላቸው። ሶ ዛሬ we are going to actually see የዚህን ቢዝነስ ቤዚክሱን እናያለን። ሶ ምን አይነት ፕሮብሌም ነው ሶልቭ የምናደርገው? ሶ ምን አይነት ፕሮዳክት እንሰራለን? ከዛ ደግሞ እንዴት ይሄ ፕሮዳክት ነገሮችን ይቀይራል የሚለውን እናያለን ማለት ነው። ሶ መጀመሪያ ፕሮብሌሙ ምንድነው? ሌትስ ጎ። ሶ ኢትዮጵያ ውስጥ ሬስቶራንቶች ላይ ኦር የተለያዩ የሰርቪስ የሚሰጥ ካምፓኒዎች ላይ ሶስት ሜጀር የሚባሉ ፕሮብሌሞች አሉ። የመጀመሪያው የተሟላ ኢንፎርሜሽን ማግኘት አለመቻል ነው። ሶ ሬስቶራንቶችን መፈለግ በጣም ኤፈርት ይፈልጋል። የተለያየ ምግቦችን የት እንደምናገኝ ለማወቅ ወይ ሶሻል ሚዲያ ወይ ቲክታክ ላይ ወይ ደግሞ ራሳችን ሰርች ማድረግ ይኖርብናል፣ ወይ ደግሞ ከዚህ በፊት ተጠቅመንበት ማወቅ ይኖርብናል ማለት ነው። ሶ እሱ ደግሞ ታይማችንን ይገላል፣ ፕላስ አዳዲስ ነገሮችን ኤክስፒሪንስ እንዳናደርግ ያደርገናል ማለት ነው። ሶ ኦፍ ኮርስ የተለያዩ ሶሻል ሚዲያ ላይ መፈለግ አገስ ፈን ነው፣ ዩዚንግ የሶሻል ሚዲያ ኢዝ ፈን ራይት። ሶ በት ለዚህ ስፔሲፊክ ፐርፐስ ግን ኢትስ ኖት ፕራክቲካል አይደል? አንድን ምግብ በምን ያህል ዋጋና ምን ሊመስል እንደሚችል ለማየት so we actually have to go through a lot of data እና ሁለተኛ ፕሮብሌም I guess outdated printed ሜኑ ናቸው። ይሄኛው ደግሞ አብዛኛው ጊዜ ሬስቶራንቶች ላይ ስንሄድ የምናገኛቸው ሜኑዎች አንደኛ ምንም ዲስክሪፕሽን እና ፎቶ የላቸው። ያ ምግብ ምን ኮንቴን ሊያደርግ ይችላል ወይም ምን ሊመስል ይችላል የሚለውን ምናይበት ፎቶ አይኖራቸውም፣ ወይ እያንዳንዱ ኮንቴንት ውስጥ ደግሞ ምግብ ውስጥ ያሉት ኢንግሪዲየንቶች ምንድናቸው የሚሉትን ማወቅ አንችልም ማለት። ይሄ ማለት ምግብ ውስጥ ካልመጣ መጥቶ ካላያችሁ ካልቀመሳችሁ በስተቀር ምን ሊመስል እንደሚችሉ አታውቁም። which is also really uncomfortable የሆነ ነገር ነው ማለት። ሁለተኛ ደግሞ ጊዜ ሬስቶራንቶች የሚቸገሩት ፕሪንትድ የሆነ ሜኑ ሲኖር የሆነ ፕራይስ በየጊዜው ነው ቼንጅ የሚያደርገው ኢትዮጵያ ውስጥ እንደምታውቁት። ያን ፕራይስ ቼንጅ ባደረገ ቁጥር አዲስ ፕሪንት ከማድረግ አብዛኛው ጊዜ ምን እናገኛለን? ፕሪንትድ የሆነው ነገር ላይ በስቲከር አፕዴትድ የሆነውን ገንዘብ ይለጥፉበታል። which is also really የሬስቶራንትን ኳሊቲ ደግሞ ያ ደግሞ ያወርዳል ማለት። I guess ይሄ አብዛኞቻችን አጋጥመዋል ብዬ አስባለሁ። ሌላው ደግሞ of course ዲጂታል ሰርቪሶች አሉ ኢትዮጵያ ውስጥ የሚሰጡት። ሞስት ኦፍ ደም አክቹዋሊ ፎከስ የሚያደርጉት የኪውአር ኮድ ሜኑ ላይ ብቻ ነው። ኦፍ ኮርስ አንዳንድ ፕሮብሌሞችን ሶልቭ ያደርጋል፣ በት ኢትስ ኖት ሪል ኢንጌጂንግ የሆነ ብዙ ሰዎች የሚሳተፉበት አይደለም። ፕላስ ደግሞ they don't have a lot of option ማለት ነው ለሬስቶራንቶችም ለከስተመሮችም ማለት። የዲጂታል ሜኑ ሰርቪስ ከዛ በላይ መሆን አለበት ብዬ አስባለሁ። እሱን እንዴት አድ እንደምናደርግበት ቫሊዩ እናያለን ማለት ነው። ሌላኛው ፕሮብሌም አንድ ምግብ መብላት ፈልጋችሁ ለምሳሌ ያ ምግብ ኦፍኮርስ በጣም ብዙ ሬስቶራንቶች ውስጥ ይኖራል፣ ግን ያንን ስፔሲፊክ ምግብ የት ነው በተሻለ ፕራይስ በተሻለ ኳሊቲ ማግኘት የሚችለው የሚለውን ማወቅ ይኖርብኛል ማለት ነው። ለሱ ደግሞ ኢቭን እስካሁን ያሉ ዲጂታል ፕላትፎርሞች ያንን ሶልቭ አያደርጉትም ቢኮዝ ስቲል ዩ ሃቭ ቱ ጎ ስሩ ላይክ አ ሎት ኦፍ ሜኑስ ማለት ነው። ሜኑ እኮ ይሄንን ሁላ ሶልቭ ማድረግ አለበት ብዬ ነው የማስበው። ለምንድነው ዲጂታል ሰርቪስ ክሬት ማድረግ ያስፈለገው? አንደኛ ዲጂታል ሰርቪሶች ባይ ኔቸር ሞስትሊ ዳይሬክትሊ ስኬለብል ናቸው። ከትንሹ ጀምረን እያሳደግን መሄድ እንችላለን ማለት ነው። ያለን ሪሶርስ ለዩዘሮቹ ፕሮቫይድ የምናደርጋቸውን ፊቸሮች እየጨመረን ስኬል እያደረግን መሄድ እንችላለን። ፕላስ ደግሞ እንደምታውቁት ዲጂታል ቢዝነስ ያን ያህል ኮስት የለውም ኮምፔር ቱ የፊዚካል ላይ ካለው። አገስ ኮስት ኢፌክቲቭም ይሆናል ማለት ቦዝ ፎር ለእኛ ቢዝነሱን ዲቨሎፕ ለምናደርገውም ፕላስ ደግሞ ለሚጠቀሙትም ሰዎች ለሬስቶራንቶቹ ለስ መኒ ነው ኮስት የሚያደርገው ማለት። ኮስት ኢፌክቲቭ መሆኑ አይ ቲንክ አብዛኞቹ የስሞል ቢዝነሶችን በትንሽ ብር ለብዙ ሰዎች ተደራሽ መሆን ይችላሉ። እንደ አማራጭ መታየት ይጀምራሉ ማለት ነው። እሱ ደግሞ የሚያቀርቡት የምግብ ኳሊቲ ፕራይሳቸው ደግሞ ከሌላ ጋር ተወዳዳሪ ሆነው ለብዙ ሰው መታየት ይችላሉ ብዬ አስባለሁ። ሁለተኛ ደግሞ ይሄ የኢትዮጵያ ትራዲሽኑ እንዳለ ሆኖ
እሱ ላይ ደግሞ በኢኖቬሽን ወይም በቴክኖሎጂ ሰፖርት ብናደርገው አይ ቲንክ ካልቸራችንም አውጥተን ማሳየት እንችላለን ብዬ አስባለሁ። ኔሪኮ ኢዝ ጀስት ሞር ደን ዲጂታል ሜኑ ነው። አንደኛ ዊ አክቹዋሊ ኦፈር ኪውአር ኮድ ቤዝድ የሆነ ዲጂታል ሜኑ ዊች ሚንስ አንድ ሰው ሬስቶራንት ውስጥ ሄዶ ኢንስቴድ ኦፍ ፔፐር ሜኑን ከሚያይ በሞባይሉን አውጥቶ ስካን አድርጎ ዳታውን ማየት ይችላል ማለት ነው። ይሄ ማለት እያንዳንዱ ምግብ ምን ሊመስል እንደሚችል ምን ኮንቴን እንደሚያደርግ እያንዳንዱ ኢንፎርሜሽኖች አገላብጦ ፕራይሱን አይቶ እንደገና ማዘዝ ይችላል ማለት ነው። ሌላኛው ፊቸር አንድ ሰው መብላት የሚፈልገውን ምግብ ሰርች ማድረግ ከፈለገ ያንን ምግብ ፕላትፎርሙ ላይ ሬጅስተር ካደረጉ ሬስቶራንቶች ውስጥ ሰርች አድርጎ ዲቴል ከእያንዳንዱ ሬስቶራንት ያለውን የዲቴል የኮንቴንት ኢንግሪዲየንት ፕራይስ ማየት የሚችልበት ፊቸር ይኖረዋል ማለት ነው። ይህ ማለት ሁሉም ሬስቶራንቶች ሜኑ ኢን ዋን ፕሌስ ማግኘት ስለሚችል ያ ደግሞ የከስተመሩን ታይም ሴቭ ያደርጋል። ፕላስ ደግሞ ኢንፎርምድ ሆነው በቦታው መሄድ ይችላል ማለት ነው። ኖት ኦንሊ አባውት ዘ ፕራይስ በት ኦልሶ ያ ፉድ አቬይላቢሊቲ ማየት ይችላል። ቢኮዝ ብዙ ጊዜ ከዚህ በፊት ምናልባት ተጠቅመን የምናውቃቸውን ምግቦች እዛው ቤት መልሰን ለመጠቀም ስንሄድ ምናልባት አልቋል ወይም ደግሞ መስራት ትተናል ኦር ሌላም ሲቹዌሽኖች ሊያጋጥሙ ይችላሉ። እሱን ደግሞ ዳይሬክትሊ ፕላትፎርሙ ላይ ገብቶ ሰርች በማድረግ ያንን ኢንፎርሜሽን ማግኘት ይችላል ማለት ነው። ቀድሞ ኢንፎርምድ ሆኖ መሄድ ይችላል። ይሄ ማለት ሬስቶራንቶች ይሄንን ሰብስክራይብ በማድረግ የራሳቸውን ሜኑ ዲዛይን ማድረግ ይችላሉ። ፕላስ ደግሞ ከስተማይዝ ማድረግ ይችላሉ ማለት ነው። ሁለተኛው አይ ቲንክ አገስ ላይክ ኢትዮጵያ ውስጥም ሆነ ሌላም ቦታ ላይ አንድ ሰርቪስ ኦፈር የምናደርገው የማርኬት ፕሌስ ነው። የዲጂታል ሜኑ ማርኬት ፕሌስ አለ፣ የሜኑ ቴምፕሌቶች ማለት ይሄ ማለት አንድ ሬስቶራንት በሚፈልገው መልኩ የራሱን ዩኒክ የሆነ ቪዥን ሜኑ ላይ ማንጸባረቅ ከፈለገ እሱን ከስተም የሆነ ቴምፕሌቶችን ማግኘት ይችላሉ። ይሄንን ደግሞ የምናደርገው በሎካል ዲዛይነርስ ነው ማለት ዛት ሚንስ ሬስቶራንት እና እነዚህ ሬስቶራንት ሄደው የሚጠቀሙ ሰዎች ብቻ አይደለም ይህን ሲስተም የሚጠቀሙት። ፍሮንት ኤንድ ወይም ዲጂታል ዲዛይነሮች የሎካል ዲዛይነሮች ካላችሁ እዚህኛው ሲስተም ላይ ሬጅስተር በማድረግ ወይም ዲጂታል ሜኑ ዲዛይን በማድረግ መሸጥ እና ገቢ ማግኘት ትችላላችሁ ማለት ነው። አንደኛ ለሎካል ዲዛይነሮችም የአንድ የስራ እድል ይፈጥራል። ፕላስ ደግሞ ሬስቶራንቶችም ደግሞ ሞር አማራጮችን ያገኛሉ ማለት ነው። ሌላው ኦፍኮርስ አንድን ዲጂታል ሜኑ ሬስቶራንት ስንሄድ ስካን ማድረግ ይኖርብናል። ስካን የሚደረጉት አይተሞች ደግሞ በተለያዩ ከስተም ዲዛይን ባላቸው ኢኩፕመንቶች መቀመጥ ይኖርባቸዋል። ለምሳሌ በግላስ በእንጨት የሚሰሩ የተለያዩ ዲዛይን ያላቸው ቤዝዶን በሬስቶራንቱ ቪዥን መሰረት የተለያዩ ዲዛይኖችን ማሰራትና ማስቀመጥ ይችላሉ። ከሎካል አርቲስቶች ጋር ፓርትነርሺፕ በመፍጠር የተሰራውን ዲጂታል ሜኑ ኪውአር ኮድ በተለያዩ ዲዛይኖች ከአርቲስቶች ጋር ፓርትነርሺፕ በመፍጠር እነዚህን ዲጂታል ሜኑ ወይም ፕሪንትድ የሆኑ ሜኑዎችን ማሰራት ይችላሉ ማለት ነው። አይ ቲንክ እነዚህ አብዛኞቹን ሰዎችን ሊጠቅሙና ሊያሳትፉ ይችላል ያሰብኳቸው ፊቸሮች ናቸው። ምንድነው ቢገር ፒክቸሩ እዚህ ጋር? አንደኛ የሬስቶራንቶች ገንዘባቸውን እና ታይማቸውን ሴቭ ያደርጋሉ። ቢኮዝ ኤቭሪ ታይም ፕሪንት ማድረግ አይጠበቅባቸውም። ዲጂታል ሜኑ ስለሆነ ሪል ታይም ፕራይስ ቼንጅ ባደረገ ቁጥር ወይም አይተም ቼንጅ ባደረጉ ቁጥር እነሱን ማሳወቅ ይችላሉ ማለት ነው። ሁለተኛው የከስተመሮች ነው። ከስተመሮች ሞር ቤተር የሆነ ኢንፎርምድ የሆነ ዳይኒንግ ኤክስፒሪየንስ ይኖራቸዋል። ቢኮዝ እያንዳንዱን አይተም ምግብ ውስጥ የሚቀላቀሉትን ማወቅ ይችላሉ ማለት ነው። which is also really exciting because one ከማዘዛችን በፊት ምን ሊመስል እንደሚችል መገመት እንችላለን። ሁለተኛ ደግሞ ለሄልዝ ሪዝን የተለያዩ ምክንያቶች የእያንዳንዱን ኮንቴንት ማወቅ ካለባቸው ደግሞ ኢንፎርምድ የሆነ ዳይኒንግ ኤክስፒሪየንስ ይኖራቸዋል ማለት ነው። ሌላው የሎካል ዲዛይነሮች ወይም ፍሮንቲንግ ግራፊክስ ዲዛይን ወይም ፍሮንቲንግ ዲቨሎፐር የሆኑ ሰዎች ደግሞ ፕላትፎርሙ ላይ በመምጣት ዲጂታል ሜኑ ሰርቪሶችን ዲዛይን በማድረግ ሸጠው ገንዘብ ማግኘት ይችላሉ ማለት ነው። ኖት ኦንሊ ዳት በት ኦልሶ አርቲስቶች በተለያዩ በሜታል መስታወት፣ በእንጨት፣ በኢፖክሲ የተለያዩ ዲዛይኖችን የሚሰሩ አርቲስቶችም ደግሞ እዚህ ፕላትፎርም ላይ ተጠቃሚ ትሆናላችሁ ማለት ነው። ይሄ ማለት ኢትስ አ ዊን ዊን ሲቹዌሽን ፎር ኤቭሪባዲ ቢኮዝ የተለያዩ ሰዎች በተለያዩ ዌይ መጠቀም ይችላሉ። with this product I guess የኢትዮጵያን ዳይኒንግ ኤክስፒሪየንስ እንቀይረዋለን ብለን እናስባለን።
ይሄንን የዲጂታል ሰርቪስ ቢውልድ ስናደርገው ስቴፕ ባይ ስቴፕ እያንዳንዱን ቻሌንጆች ጆርኒው እና ብሬክስሮዎችን ኤቭሪ ዊክ እናያለን። ዶንት ፎርጌት ቱ ላይክ ሰብስክራይብ ሼር ሌሎች ሰዎች ጋር እንዲደርስ ሼር አድርጉት። ፕላስ ደግሞ ሞስት ኢምፖርታንትሊ ያላችሁን አይዲያ ተጨማሪ አይዲያዎች ወይም ይሄ እንደዚህ ቢሆን እንደዚህ ቢሆን የምትሉት አይዲያ ካለ ፕሊዝ ድሮፕ ዩር ኮሜንትስ ቢለው። ዶንት ፎርጌት ቱ ሰብስክራይብ ፎር ሞር ኤፒሶድስ። ሌትስ ሜክ ዲስ ሃፕን። ታንክ ዩ